ወደ አሜሪካ ለመሄድ የሚያስችል ቪዛ እና ከዛም አልፎ ግሪን ካርድ የሚያሰጡ 5 መንገዶች። አንደኛ ቪዛ ዌቨር ፕሮግራም ወይም VWP። ቪዛ ዌቨር ፕሮግራም ማለት የምትኖሩበት ሀገር ብቁ ሆኖ እናንተን ወደ አሜሪካ የመላክ ችሎታ ወይም ፈቃድ ካለው ያለምንም ቪዛ ወደ አሜሪካ ለ90 ቀናት የምትሄዱበት የመጀመሪያው መንገድ ነው። ቪዛ ዌቨር ፕሮግራም ከተፈቀደላቸው 42 ሀገራቶች ውስጥ በዋናነት አውስትራሊያ፣ ዴንማርክ፣ ፊንላንድ፣ ፍራንስ፣ ጀርመኒ፣ ኢታሊ፣ ጃፓን እና ሌሎች 35 ሀገራቶችን ይጨምራል። ሁለተኛ ፋሚሊ ቪዛ። ፋሚሊ ቪዛ ወይም የቤተሰብ ቪዛ ማለት የአሜሪካ ዜጋ የሆነ ወይም ቋሚ ነዋሪ የሆነ የቅርብ የቤተሰብ አካል ካሎት ስፖንሰር በመሆን ሰዎችን ወደ አሜሪካ የሚያመጡበት ሁለተኛው መንገድ ነው። ሶስተኛ ወርክ ቪዛ ወይም የሥራ ቪዛ። የሥራ ቪዛ ከአሜሪካ ኩባንያ ጋር ሥራ ካሎት ኩባንያው ስፖንሰር ሆኖ ሰዎችን ወደ አሜሪካ የሚያመጣበት ሶስተኛው መንገድ ነው። በተጨማሪ ወርክ ቪዛ ግሪን ካርድ ማሰጠት ይችላል። አራተኛና አምስተኛን ከመናገሬ በፊት ቻናሉን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ አድርጉ። አራተኛ ኢንቨስትመንት ቪዛ። ኢንቨስትመንት ቪዛ በአሜሪካ ንግድ ውስጥ ከፍተኛ መጠን ያለው ገንዘብ በማፍሰስ ወደ አሜሪካ ለመሄድ የሚያስችል ቪዛ የሚያሰጥ አራተኛው መንገድ ነው። አምስተኛ ዳይቨርሲቲ ቪዛ ወይም ዲቪ ሎተሪ። ዲቪ ሎተሪ በየዓመቱ 50,000 ሰዎች ከሁሉም ሀገራት በዲቪ ሎተሪ ተሰብስበው ወደ አሜሪካ የሚሄዱበት መንገድ ነው። ቪዲዮ እንደተመቻችሁ አልጠራጠርም። ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ